እሺ ለመጨረሻ ጊዜ አንድ ነገር ልጠይቅ። ትመልስልኛለህ አትመልስልኝ? አሁንም ስልኩ ላይ ነው ያለው። አንተ የጠየቅኩ ብቻ ስልኩን ትመልስልኛለህ አትመልስልኝ? እኔ ጋር የለም ስልክ የለም ብያለሁ። አትመልስልኝ ማለት ነው። እኔ እኮ ከማጠረህ ጉራክ መከራ ነው በጣም እየሰደብከኝ ነው አይደለ? አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁን ቢሆን ለማንኛውም ለአንተ መቼም እዚህ ድረስ ላይ ቤት ድረስ መተህ ዝም ብዬ አልሸኝህም። ገባህ? አንተ ላይ ቤት ላይ መተሃል። እዚህ ጋርም ደግሞ ያንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑን ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተን አንተ አንድ ስጦታ መስጠት ፈልጋለሁ ከመጣ አይቀር ስጦታ ስለማለቅ መቀበል እችላለሁ፣ ችግር የለብኝም። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሬዲ ከሆናችሁ ሬዲ ነበር። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለብህም አይደል? ምንም ነገር የምትፈራው ነገር የለም። ምንም ነገር ይፈጠር ምንም አይመስልህም። ምክንያቱም ኮንፊደንስ አለ፣ ስልኩንም ላፕቶፑንም ስለወሰድኩ። ምን ልታደርግ አስበህ ነው? ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። እኔን ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታደርግ አስበህ ነው? አትፍራ፣ ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልክም የለም። ስለዚህ ምንም የምፈራው ነገር የለም። እንደ ቅድሙ ኮራ ብለን ከትዕቢት ውጭ ምንም ነገር ልታደርግ ስለማትችል ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህ ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገርህ፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ አትመልስልኝም? ስልኬን እያስፈራራኝ ነው። ስልኬን ትመልስልኛለህ አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግህ እገዛልሃለሁ። ከዛ ውጭ ግን እኔ አንተን ስልክ የምወስድበትም ምንም ምክንያት የለኝም እያልኩ ነው። የእኔንም የሩታንም ነው የወሰድከው። የሁለታችንንም ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፕን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብላኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥተው ፒሲውን እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስቲ መልስልኝ። መጥተው ላፕቶፑን ከቤት እንዲወስዱ የላካቸው ሰዎች መጥተው እኔ ቤት መጥተው ላፕቶፑን የመውሰድ አቅማቸው ምን ያህል ነው? እስቲ ንገረኝ። ምን ያህል ነው ትተማመንባቸው?
መቼም ፈርተህ አይደለም አብርሃም፣ መልስ። የደነገጥክ ትመስላለህ። ላፕቶፕ አንተ ቤት ድረስ ምልክበት ምክንያት አብርሃም የደነገጥክ ትመስላለህ። ፈርተኸኝ ነው? የፈራው ነገር አለ አብሽ? መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። የፈራው ነገር አለ? ጋይስ እናንተ ዝግጁ ናችሁ? ስሙኝ ጋይስ፣ አሁን 1300 ሰው አላችሁ። በእናንተ ፊት ለአንዴና ለመጨረሻ ጊዜ ልጠይቀው አብርሃም ስልኬን ይመልስልኛል ወይስ እኔ አንድ እርምጃ ልራመድ ወደፊት? አብርሃም ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ አትመልስልኝም? ሁላችሁም የሰማችሁ ጋይስ። ከዛ በኋላ ምንም ነገር ባደርግ ምንም ነገር ቢፈጠር አሁን እዚህ ላይቭ ላይ አይመለከተኝም። ለእኔና ለመጨረሻ ጊዜ ልጠይቅህ። መጀመሪያ ግን ቼክ አድርግ። የላካችሁ ሰዎች እውነት እኔ ቤት መጥተው ላፕቶፑን ይዘው የመውጣት አቅም አላቸው? ላፕቶፑን ይዘው ወጥተዋል ወይ? ምክንያቱም ስልኩን እጅ ላይ እንዳለ ሁሉ ላፕቶፑ እጅ ላይ አለ። እስኪ አሳየኝ። አምጥተው ከሰጡ ላፕቶፕ እጅ ላይ ካለ አሳየኝ። ላፕቶፑ አንተ እጅ ላይ ያለ ነው? ላፕቶፑን አልሰጡም እንዴ? አምጥተው እየነገርኩህ እኮ ነው። እኔ ማንንም አላኩኝም ያንተን ላፕቶፕ እንዲወሰድ ምንም አያደርግልኝም እያልኩ ነው። ለምን ቅድም ቤት ላፕቶፑ መኖሩ እርግጠኛ ነው ወይ ለምን አልከኝ? ከምን ተነስተህ እንዴት ልትልሻልክ? ለማንኛውም ከዚህ በላይ ትዕግስት የለኝም። በጣም ጠይቄያለሁ። በጣም ለመንኩ፣ ከሚባለው በላይ ጠየቅኩ፣ መልስ የለም። ስለዚህ ቆንጆ ስጦታ ሌላ አንተ አብርሃም፣ ይሄ የኔ ላፕቶፕ ነው። አየሁ ነግሬሃለሁ። እኔ ቤት ማንም ሰው እየሰማኝ ነው አብርሃም፣ ማንም ሰው መግባት እንደማይችል ነግሬሃለሁ። ገባህ አይደለ? ስነ ስርዓት እየሰማኝ ነው። የምትጸጸትበትን ነገር ባታደርግ ጥሩ ነው። ይሄ የኔ ላፕቶፕ፣ ይሄ ድድብና ከገባህ ማለት ነው። እየሰማኝ ነው። አንዴ ላፕቶፕ ይለቀቀው ፈልጌ ነው። ስልኩን ተመልስልኛለህ ወይስ አትመልስም? ዳን አናግረኝ አንድ ጊዜ ስማኝ። እሺ ይሄ እኮሽ ችግር የለውም ይኑር። ላፕቶፕ እጅ ላይ ነው። ምንም ነገር ባታደርግ ጥሩ ነው። ስልኬን የማትመልስልኝ ከሆነ አብርሃም፣ አንተም እዚህም ኦዲየንሶች ቀደም ምን ብላል? ምንም ነገር የተለየ ነገር የለህም። እንደማናችንም ተመሳሳይ ነገር ነው ያለን አይደለ? ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይና ጋይስ ሁላችሁም ማለት ነው ከዚህ ላይ ሪካርድ አድርጋችሁ ፖስት ማድረግ ትችላላችሁ። ቴሌግራም ፔጅ ላይ ላይቭን ከፈለኩኝ አዘጋዋለሁ ላይቭን ማለት ነው። የምሬ ነው፣ እግዚአብሔርን የምሬ ነው። ስነ ስርዓት ሞክር፣ እየነገርኩህ ስነ ስርዓት ይኑር እያልኩ ነው። ሞክር። ማን ነው የሩት እናንተ ባንገባ ጥሩ ነው። ገባ አንተን ነገር ምንም ነገር ነክቼ ባህር ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባህ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገር ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነ ስርዓትህን ይዘው ስልኬን ተመልስልኛለህ ወይስ እዚሁ ላሳየህ? ጋይስ ሬዲ ናችሁ? ስልክ አልወሰድኩኝም ያንተን ስልክ። አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማትመልስልኝ ከሆነ ለአንተም ለእነሱ እኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉና ሪከርድ ማድረግ ትችላላችሁ። እሺ ከዚህ በኋላ ስልኬ ትመልስልኛለህ አትመልስልኝም? አብርሃም ስነ ስርዓት ዶክሜንት ውስጥ ልግባ ጋይስ።